አህመድ ጅንጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለኝ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለፍም ስላለበት ነው ይህን ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፈው። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድም እህቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጠው የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጠቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነው። ግን ይሄ ማለት ሊሚት የለውም ማለት አይደለም። ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅ? ወጥተህ ለምንድነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገረው? አዋቂነት ግን አይደለም ወንድም ማለት በሰውነት ወንድሜ ነህ። ነገር ግን ድንበሬን ስታልፍ እኔም በሰውነት ድንበርህን ልናልፍ የምንችልባቸው ነገሮች ሊመጡ ይችላሉ። በጣም ጥንቃቄ ስለሚያስፈልግ ማለት ነው። አሁን ስለዚህ ሐሰተኛና የጥላቻ ንግግር አዋጁ መሰረት ተደርጎ የኮምፒውተር አዋጅን መሰረት ተደርጎ እንዲህ አይነት አስነዋሪ ድርጊቶች መንግስትም ቆም ብሎ ሊመለከት ይገባል። እውነቴን ነው የምለው፣ ሲሪየስሊ። ይሄ በስሜታዊነት የተናገርኩት አይደለም። ከራሴ ጋር በጣም ለመማከር ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ፣ ባላንስ ለማድረግ ሞክሬያለሁ። ግን ወደኋላ ሄጄ በተመለከቱ ቁጥር ሀይ ባለመባሉ ምክንያት ነው እዚህ ደረጃ ላይ የመጣው ማለት ነው። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲህ አይነት ጉዳዮችን እንዲህ አይነት ነገር የሚያወሳስቡና ዋጋ ሊያስከፍል የሚችል ነገር የሚከውኑ ሰዎችን ተቆጣጠሩ። በሚመለከተው አካል በኩል አስመክር ሲሪየስሊ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም አልደረሰችም፣ ማንንም አልነካችም፣ ወደፊትም አትነካም። ነገር ግን እንዲህ አይነት ድንበር የሚጣሱ ነገሮች ላይ ግን እልባት ሊሰጥ ይገባል። መንግስት እኛ እኮ ነን የሞት ነው። በየቀን እኮ ሟቾች እኛ ነን። በየቀን እኮ የምንታረዝ እኛ ነን። በየቀን እኮ አብያተ ክርስቲያናት የሚቃጠሉባት እኮ እቺ ቤተክርስቲያን ነች። ስለዚህ ቤተክርስቲያን እኮ ስለሆነ እኮ አልገለጽክም፣ አልተናገርክም። መንግስት ያደረገብህን ነገር ግን መሰረት አድርገህ ቤተክርስቲያንን ለመውጋት ነው የተነሳው። ስለዚህ እባክህ በቃ ተረጋጋና በይፋ ይቅርታ ጠይቀህ ነገሮችን አስተካክላቸው። ይሄንን ነው ልል የምንችለው። ይሄ መልእክት ለሚመለከተው አካል እንዲደርስ ዘንድ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ።